ማንም ይንገርሽ ማንም ለውጥ አያመጣም። ምክንያቱም የነገሩሽ ነገር ውሸት ነው። እንዳልከው ተነግሮኝ ቢሆን ኖሮ አምን ነበር። ነገር ግን ባይኔ በብረቱ ያየሁት ነገር ነው። ልታታልለኝ አትችልም። በፈለግሽው ነገር እመልሻለሁ። እኔ ልጅም ሆነ ሚስት ምንም የለኝም። በእርግጥ ፍቅረኛ ነበረች፣ ከዛ በኋላ ግን ተለያይተናል። ልጁ የኔ ልጅ አይደለም። የኔ ቢሆን ለምን ዋሻለሁ? ልጅ ስላለኝ ከኔ ጋር እንድትሆኚ ብዬ። ለነገሩ መች ከኔ ጋር ሆንሽና ብሌን፣ እኔን የምታውቂኝ ከብዙ መጥፎ ስራዎች ጋር ነው። ሳሚ፣ ቆይ ልጅና ሚስት እያለህ ነው እንዴ ብሌን ላይ ልትቀልድ የነበረው? በልጅ ህይወት ልትቀልድ ነበረ? ሰላም፣ ውሸት ነው። ብሌን የተሳሳተ ወሬ ነው የሰማችው። ብሌን፣ ከማን ነው የሰማሽው? ይሄንን ውሸት ነው እንዴ? አይ ምንም አታመጣም። ሰይና ብለህ ነው እንደዚህ የምትከታተለኝ? ብትጠጋኝ በዚህ ድንጋይ ነው እሺ አናት የምበረቅስልህ። ደሞ እዛ ጋር ፖሊስ ጣቢያ አለ። እሺ አይደለም ጮኬ በሹክሹክታ ራሱ ነው እሺ የሚሰሙት። ሲጀመር አባቴ ፖሊስ ነው፣ የኮንስታብል ልጅ ነኝ። እሺ ቆይ የተከታተልከኝ ያለው በገዛ ሰፈሬ ልትሰርቀኝ ነው? አንዴ ብቻ በፎጭ ሙሉ ጀማኖች የሚከበኝ ይገባሃል? ሰውዬ ነግሬሃለሁ፣ አትቅረበኝ ነው የምልህ። በዚህ ድንጋይ ነው እሺ አናት የምበረቅሰው። በእጄ ሰበብ እንዳትሆን እንዳትጠጋኝ። እጮሃለሁ እሺ እንዳትጠጋኝ። እጮሃለሁ። አሁን እኔ ለብሌን የነገርኩት እኔ ነኝ ሚስትና ልጅ እንዳለ የነገርኩት። ዳግም ለምን ነገርካት ብሎ ነው እንደመጣ? አዎ ሚስጥሬን አንተን የተናገርከው ብሎ ነው እንደመጣ። ዝም ብለህ አንተ ቀዳዳ። ዳግም ብሌንን ወደ ራሱ ለማምጣት የተጠቀመበት መንገድ ራሱን ጠልፎ ይጥለዋል። ዛሬ ባይሆንም ነገ ላይ ትልቅ ችግር እንደሚፈጥርበት ግልጽ ነው ማለት ነው። ቃል እንግዲህ ዳግምን እረዳለሁኝ ብላ ባሰበችበት ሰዓት ሳትገነዘብና ስሜታዊ ሆና እሱ ስለቀረባትና በጣም ስለምትወደው እሱን ማገዝ ስለምትፈልግ ብቻ ትልቅ ስህተት ውስጥ ጨምረዋለች ማለት ነው። ሳሚ ልጅና ፍቅረኛ እንዳለው ቤተሰብም እንዳለው ነግራው እንግዲህ ሳሚ ደግሞ ዳግም ደግሞ ይሄ ነገር ለሱ ትልቅ መረጃና ምናልባትም ፍቅሩንና ብሌንን ወደ ራሱ የሚመልስለት ስለመሰለው ጊዜም ሳያጠፋ ነበር ለብሌን የነገራት። እሱ ከነገራት በኋላ ደግሞ እውነታውን ቃል ነግረዋለች ማለት ነው። ይሄ ነገር አስፈላጊና ወይም ደግሞ ብሌን ጆሮ መድረስ የሌለበት ነገር ቢሆንም ግን ደግሞ ሳሚ ዳግም አንዴ ካፉ ስለወጣና ብሌን ጆሮ ስለደረሰ ምንም ማድረግ አይችልም ማለት ነው። ውሸቴን ነው ቢላት ድጋሚ እስሩ እንደማደርስና አይኑንም ማየት ፈልግ ስለገባው ውሸቱ እንዲቀጥልና እውነት አስመስሎ መተወኑን ተከኖታል ማለት ነው። ይሄ ነገር እንግዲህ ጊዜ ቢረፍድም ዳግምን እንደሚጥለው ግልጽ ነው ማለት ነው። ሳሚ ለጊዜው ቢጎዳና ወይም ደግሞ አሁን ላይ ከብሌን ጋር ያለው ነገር በሙሉ መቋረጫ ቢመስለውም መቁረጫ ቢመስለውም ግን ደግሞ ወደፊት ትልቅ ለራሱ እድል ይዞለት እንደሚመጣ ግልጽ ነው ማለት ነው። ሳሚም እንግዲህ ለብሌን ሁሉንም ነገር ለማስረዳት እየሞከረ ነበር። እሷ ግን ዳግም ያሳያትን ነገር ሙሉ በሙሉ ስላመነችው አሁን ላይ ሳሚ ላይ ክፉኛ ተቀይማዋለች ማለት ነው። ዳግም እንግዲህ ይሄንን ነገር ያደረገው ብሌንን ለራሱ ወደ ራሱ ለመመለስ ቢሆንም ግን ደግሞ ወደፊትም ቢሆን ከሱ እንደምትርቅ ወይም ውሸታም እንደሆነ ለማማት ትልቅ ማስረጃ ነው የሚሆነው ማለት ነው። ሳሚም እንግዲህ አሁን ላይ ከብሌን ጋር ያለው ነገር ያበቃለት ይመስላል እንጂ ግን ደግሞ ብሌን አንድ ያልተረዳችውና ለራሷ ራሱ መልስ ያጣችለት ነገር ለሳሚ ለምን በዚህ ልክ እንደምትጨነቅለትና እንደምታስብለት ግራ ገብቷታል። ዳግምን እንደምትወደውና እንደምታፈቅረው ታውቃለች። ለፍቅራቸው ዛሬ ላይ ትልቅ ችግር ውስጥ መግባቱ ተጠያቂ ቢሆንም ዳግም ግን ደግሞ ሳሚን አፈቅረዋለሁ ብላ በፍጹም አስባ አታቅም ነበር። አሁን ግን ልጅ እንዳለው ስትሰማ በጣም ነው ያናደዳት ማለት ነው። ይሄ ደግሞ ለሳሚ ፍቅር እንዳላት ማሳያ ነው። ዳግም ይሄንን ነገር ለመረዳት ጊዜም አልፈጀበትም። ምናልባትም ለሳሚ ጓደኝነት ወይም ደግሞ ተራ ግንኙነት ቢሆን ኖሮ የዚህን ያህል ልትጨነቅለትና ልታስብለት
አይገባም። በሱ ሚስትና ልጅ መኖርም ልትናደድ አይገባም ነበር ብሎ ሳሚ ዳግም በጣም እየተበሳጨ ነው ያለው። ብሌን እውነቱን መቀበል ባትችልም ግን ደግሞ ለሳሚ ፍቅር እንዳላት ግልጽ ነው ማለት ነው። ከሁለቱም ማረጋገጥ የፈለገችው ነገር ቢኖርም ዳግም አንዴ ስለዋሻት እንግዲህ በውሸቱ ለመቀጠል ወስኗል ማለት ነው። ደጋግማም ስትጠይቀው እውነት እንደሆነ ነግሯታል። ምክንያቱም ውሸቴን ነው ካለ ድጋሚ ፊት ለፊቷ ሊቆምና ከሷ ጋር ምንም አይነት ግንኙነት ሊያደርግ እንደማይችል ወይም ሊግባቡ እንደማይችሉ ስለገባው እውነት ነው ብሎ ሸምጥቷል። ሳሚ ግን እውነቱን ለመናገር ወይም ደግሞ እኔ አንቺን በፍጹም ልዋሽሽ አልችልም፣ አንቺ የኔን ብዙ በጣም ጉድፎችና ወንጀሎቼን ሁሉ አውቀሻል፣ ይሄ እኮ በጣም ተራ ነገር ነው፣ ልዋሽሽ አልችልም፣ ይሄ ነገር ወጥመድ ነው እኔና አንቺንን ለማለያየት ወይም ደግሞ ቀረቤታችንን ለማራራቅ የተፈለገ ሴራ ነው ቢላትም እሷ ግን በፎቶ ስላሳያት ዳግም በፍጹም ሳሚን ማመን አልፈለገችም ማለት ነው። ሳሚም እንግዲህ እውነታው እስከሚታወቅ ድረስ ዝም ብሎ ችሎና እውነታውን ለማውጣት እውነታው እስከሚወጣ ድረስ ዝም ለማለት አስቧል ማለት ነው። ግን ደግሞ ዳግም ዝም እንዲል አላደረገውም ማለት ነው። እየተከታተለ እልህ ውስጥ እንዲገባና ጭራሹኑ ሳሚ ስህተት እንዲሰራ አድርጎታል ዳግም ማለት ነው። ዳግም ለጊዜያዊ ስኬታማ ብሎ እንግዲህ በብሌንና በሳሚ መካከል ያለውን ነገር ለማራራቅ ወይም ደግሞ ብሌንን ወደ ራሱ ለማምጣት የተቻለውን ነገር በሙሉ እያደረገ ነው። ግን ደግሞ ይሄ ነገር ብሌን እውነቱን ያወቀችለት ግን የሳሚና የዳግምና የብሌን ነገር ያበቃለታል ማለት ነው። ለዚህም ነው እንግዲህ ዳግም ሳሚ እንዲደበድበው ካደረገ በኋላ ነገሩን አጋግሎታል። ግን ደግሞ ብሌን ዳግም አውቆ ሳሚ እንዲደበድበው እንዳደረገም ገብቷታል ማለት ነው። ግን ደግሞ አሁን ሳሚ እዚህ ግቢ ውስጥ እስካለ ድረስ ሳሚና ዳግም ሊስማሙ እንደማይችሉ ሳሚም ደግሞ በብሌን እየተጎዳ እንደሆነ ስለገባት እውነቱን እያወቀች ሳሚ ላይ ፈርዳበታለች ማለት ነው። ከሷ ጋር ከተጣላ እዚህ ግቢ ውስጥ ሊኖር እንደማይችልና ለሷ ብሎ እንደሆነ ይሄ ሁሉ ችግር እያሳለፈ ያለው ስለገባት አሁን ላይ ሳሚን አስቀይማ ከዚህ ቤት ለማባረር ብትሞክራለች ማለት ነው። ሳሚም እንግዲህ በቀላሉ ተናዶ ዳግምን ደብድቦታል ማለት ነው። ይሄ የዳግም ወጥመድ ነበረ። ዳግምም ለጊዜው ስኬታማ የሆነና ብሌንን ወደ ራሱ የመለሰ ቢመስለውም ግን ደግሞ ሳሚ አርፎ እንደማይቀመጥ ግልጽ ነው። እውነታውን ለማስረዳትና ብሌንን መቼ መዋሸት እንደማይችል ለማስረዳት እየጣረ ነው ያለው። ሰላምም እንግዲህ በተቻላት መጠን ዳግም አውቆ እንደዚህ እንዳደረገ ገብቷታል። ምክንያቱም ሳሚንና ብሌንን ማጣላት ስለፈለገ እንደዚህ እንዳደረገ ግልጽ ነው ማለት ነው። ሳሚን እንግዲህ በተቻላት መጠን ሰላም ለማረጋጋትና ጠንከር ብሎ ነገሮችን በትክክለኛው መንገድ ማስኬድ እንዳለበት ያ ነገር ደግሞ ብሌንን መልሶ ወደሱ እንደሚያመጣለት ገብቷታል ማለት ነው። ለዚህም ነው ሳሚን እንግዲህ እቤት አስገብታ እየመከረችው ያለችው ማለት ነው። ሳሚ እንግዲህ ልጅና ሚስት እንደሌለው ካረጋገጠ ምናልባትም ብሌን ሙሉ በሙሉ ሳሚን ውሸት እንደማይዋሻትና ለሷ ብሎ እንደተቀየረ ማስረጃ ይሆናል ማለት ነው። ዳግም ግን የሚያበቃለትና ድጋሚ ከብሌን ጋር የሚሆንበት መንገድ እየጠበበ ነው የሚሄደው ማለት ነው። ለዚህም ነው እንግዲህ ዳግም ጊዜም ሳያጠፋ በሁለቱ መጣላት መካከል ለመግባትና እሷን ወደ ራሱ ለማምጣት እየጣረ ባለበት ሰዓት በአሁን ሰዓት ሁለታችሁም አታስፈልጉኝም፣ ሁለታችሁም ውሸታም ናችሁ ብላ ዳግምን እንግዲህ ከፍ ዝቅ አድርገዋለች። አውቀህን ነው እንደዚህ ያደረከው ሳሚን ለማናደድና ሳሚን ለማናደድና እሱን ችግር ውስጥ ለመጨመር እንደሆነ ገብቶኛል። ምክንያቱም መተህ እዚህ በር ላይ ነው የተጣላኸው። ሳሚ አንተን መደብደብ ቢፈልግ ኖሮ እቤትክ ውስጥ ገብቶ ሊደበድብ ይችል ነበረ። ስለዚህ እውነታውን እያወቅኩኝ ነው እንጂ አንተ ትክክል ሆነክ ወይም ደግሞ ሳሚ ስተተኛ ሆኖ አይደለም። እሱ በኔ በጣም እየተጎዳ ስለሆነ በዛ ላይ ደግሞ ሁሉም ሰው እሱን እየጎዳው ስለሆነ አሁን ላይ ከኔ መራቅ ስላለበት ነው እንጂ እንደዚህ ያደረኩትኝ እውነታውን አቃለው። ትልቅ ችግር ያለው አንተ ጋር ነው ብላ ዳግምን አሸማቀዋለች ማለት ነው። በኃይሉም የገነት ነገር ገነት ጋር ያለው ማስረጃ በጣም አሳስቦታል። ያንን ነገር ካላገኘና በቶሎ መፍትሄ ካልሰጠው ትልቅ ችግር ውስጥ ሊገባ እንደሚችል ገብቶታል ማለት ነው። ለዚህም ነው እንግዲህ እኔ የማረባ ሰው ነኝ የዚህን ያህል እንዴት ስተት እሰራለሁኝ ብሎ ራሱን እየወቀሰ ያለው ማለት ነው።
ገነት ጋር ያለውን ማስረጃ ለማግኘት እንግዲህ በኃይሉ ምንም ነገር መጠቀም ይችላል ማለት ነው። ገነትንም ሊጎዳት እንደሚችል ግልጽ ነው። ግን አሁን ላይ ምንም አማራጭ አላገኘም ያንን ማስረጃ የሚያገኝበት። ገነትም እንግዲህ እንዲረበሽና ሆነ ብላ ነው ያ ማስረጃ እሷ ጋር እንዳለ ወንበር ላይ ጽፋለት የሄደችው ማለት ነው። ለዚህም ነው አሁን ላይ በኃይሉ ክፉኛ እየተረበሸና እንዳበቃለት አይነት ስሜት እየተሰማው ያለው ማለት ነው። ሌላው እንግዲህ ፀሐይን ማን እንዳዳናት ጊዜም አልፈጀበትም። ምክንያቱም ያችን የሚደብቅባትን ቤት ቃል ብቻ እንደምታቅ ስላወቀ ቃልን ደግሞ ይሄን ነገር እንዳደረገች ቃልም ይሄንን ነገር እንዳደረገች እርግጠኛ ስለሆነ አሁን ላይ እንግዲህ ቃልን ለመበቀል ወይም ደግሞ እሷ ላይ ትልቅ ችግር ለማድረስ እያሰበ ነው ያለው ማለት ነው። ይሄንን ነገር ከሷ ውጪ ማንም ሊያደርገው እንደማይችልና ያችን ቦታ ደግሞ ከቃል ውጪ ማንም የሚያቅ ስለሌለ በቀላሉ በኃይሉ ፀሐይን ማን እንዳዳናት ለማወቅና ለማወቅ ጊዜም አልፈጀበትም ማለት ነው። ጆም አሁን ላይ ሊያደርግ ያሰበው ነገር ለበኃይሉ እየነገረው ባለበት ሰዓት እንግዲህ ቃል በጣም በዳግም ተናዳ ብቻዋን እያወራች ባለበት ሰዓት አይቷት በውበቷ ተማርኳል ማለት ነው። የቃልና የጆ አንድ ላይ መሆን ምናልባትም የበኃይሉን ሴራና ሴጣንነት ሙሉ በሙሉ ሊጋለጥ ይችላል ማለት ነው። ጆ እንግዲህ ቃልን ወዷታል። ስለዚህ ድጋሚ አግኝቶ ከሷ ጋር መቀራረቡና ከሷ ጋር ሌላ አብረው መሆናቸው የማይቀር ነው ማለት ነው። በጣም ተመችታዋለች። ይሄ ነገር ደግሞ ለበኃይሉ ትልቅ አደጋ ነው የሚሆነው። ምናልባትም በኃይሉ ስህተት ሊሰራ ይችላል። የቃልና የጆን ግንኙነት ካወቀ ጆ ላይ ራሱ ሊቀየርበት ይችላል። ምክንያቱም ቃል ስለ በኃይሉ የማታውቀው አንዳች ሚስጥር የለም ማለት ነው። እያንዳንዱን ሚስጥር እንግዲህ ካወቀ ጆ ደግሞ ለበኃይሉ እንደማይተኛና እየተጫወተበት እንደሆነም ከገባው ጆ በኃይሉን አይለቀውም ማለት ነው። አሁን ላይ እንግዲህ በኃይሉ በግራም በቀኝም ወጥመድ ውስጥ የገባ ነው የሚመስለው። ትልቅ ማስረጃ ገነት ጋር አለ። እሱን በእጁ ማስገባት አለበት። አለበለዚያ ደግሞ ጆና ቃል መገናኘታቸው ለሱ ትልቅ አደጋ ነው የሚሆንበት ማለት ነው።